ሰላም ጤና ይስጥልን ይህ የኮንስትራክሽን ዕውቀት በቤቱ ቻናል ነው። በዚህ ቻናል የኮንስትራክሽን ዕውቀት ማንም ረጂ ሳያስፈልጎት ዕውቀት የሚያገኙበት ዩኒቨርሲቲ ማለት ነው። ለዛሬ ይዘንላችሁ የመጣነው የቢም ፎርም ወርኮችን እንዴት መስራት እንዳለብን ነው። ቢማችንን ፖስቶቹን በየ60 ሳንቲም ማክሲመም አድርገን በደንብ 10 ሳንቲም ሚኒመም የሆነ ዲያሜትር ኢኮሎፕተስ ወይም ባህር ዛፍ አርገን አቁመን ክርስቲያችንን ከሰራን በኋላ ፎንዶአችንን ማንጠፍ እንችላለን። ፎንዶአችን የቢም ሳይዝ ሲደመር ሚኒመም 4 ሳንቲም ማድረግ አለብን። ምክንያቱም ለምንድነው ተባለ ሰግሪጌሽን እና ሆኒኮምብ ወይም ፔስት እንዳይፈስብን ነው ማለት ነው። ሳይድ ፎርም ወርካችንን ልክ በዚህ በመታዩት መልኩ በየ40 ሳንቲም ማክሲመም ብሬስ ማድረግ አለብን። ብሬስ የምናደርገውም ለምንድነው በልጂንግና አንኔሰሰሪ ዲፍሌክሽን እንዳይኖር ነው ማለት ነው። ወደ ጎንም በልጅ እንዳያደርግብንም ያደርገናል እና ሁላችንም ቢማችንን ስንሰራ ልክ ይሄኛው ሜቶዶሎጂ ተጠቀምን የቢማችን አውትፑቱ በጣም የሚያምር ይሆናል ማለት ነው። ቀጥታ ላው ላይ ቀለም አፕላይ አድርገን ወደ ሚቀጥለው አክቲቪቲ ፕሮሲድ ማድረግ እንችላለን። ሁላችንም እንደዚህ ከረባቶችን መከርበት ይኖርብናል። ቴንክ ዩ ቬሪ ማች። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። ይህ የኮንስትራክሽን ዕውቀት በቤቶ ቻናል ነው። ቴንክ ዩ ቬሪ ማች።